ቦረና ሽፍቶችና የጎጃም ሽፍቶች እርስ በርስ ይተዋወቃሉ። እንደ ማህበር አይነት ነገር አላቸው። ግረ መንገዱን ስንዴው ሸህዬ ወደ ጨዋታችን ጎራ አለ። ጅግና ደርጉን 5 ዓመት ሙሉ ገትሮ የያዘ ወንድ ለምን ኖሯል የሸፈተው? ግልገል አይገዛኝም አለ። በምን የያዙት? አቀስታ ነው ሲሉት ኢላዳ ይገኛል፣ ኢላዳ ነው ሲሉት ወለቃ በረሃ ይገባል። ወታደር ሲልኩበት ሲፈጃቸው ሰራዊት ነበረ ማለት ነው። ምን መሰሉት? የቦረና ሽፍቶችና የጎጃም ሽፍቶች እርስ በርስ ይተዋወቃሉ። እንደ ማህበር አይነት ነገር አላቸው። ስንዴው ሸህዬ እንዲህ የሚያውቃቸውን ሽፍቶች ሁሉ ይልክባቸዋል። የደርጉን ጠበል ጠዲቅ ኑቅመሱልኝ እና ይመጣሉ። መምጣት ነው ፈጁት እንጂ የደርጉን ወታደር ተራዎቹ ሽፍቶች አዘፍኑለታል። እንዲህ በያንቺ ያ ስንዴው ሸህዬ መጣ እንደው አውቆ አወይ መገላገል 9 ወር ተጨንቆ ሲፎክር ስንዴው ሸህዬ ሾቹ ልጅ ነው የሚለው። ቀላል ሰው አልነበረም። ሽፍታ ብቻ ሳይሆን አገር ጠባቂ ጭምር ነበር። ታዲያ ስንዴው ክንዱን ሳይንተራስ ማን አባቱ ቀን የደረሰው ሽፍታ ነው ገነት ይደርሽ የሚለው። እስክንትር ኢላዳ እስከ አቀስታ ድረስ ረማና አባቱን የስንዴው ሸህዬን አገር የሚዘርፍ ደፍሮ ጠቦት የሚያነሳም የለ። እውነትና ተወልደዋለች። ስንዴው ለራሱ ወለቃ በረሃ ግዛቱ ነው ጌታዬ። እሱ አይዘርፍም፣ ከብት አይነዳም። ይነደዋል እጅ ብነው አይነዳው። ግን ሩቅ በጣም ሩቅ አገር ሄዶ ነው የሚዘርፈው። የገዛ አገሩን የሚዘርፍ ሽፍታ አይደለም፣ ተራ ሌባ ነው። ሽፍታ አገሬውን ይጠብቀዋል እንጂ አይዘርፈው። ጃንሆይ ይህን ስለሚያውቁና ጦርነት ቢመጣ ከሽፍታ እኩል እንደሌለ ስለሚያውቁ ሽፍታን እጅግም አይከታተሉም ነበር። ደርጉ ነው ለቅሞ የጨረሳቸው። ቦረናን ቀሚስ ነው ማለብሳት ብሎ ፎክሮ ነበር። የሰላቢ አላህ ይፍጀዋቡ። ስንዴውን አንድ ቀን አይቼው አውቃለሁ። ጠይም ነው፣ መካከለኛ ቁመት። ፈረሱ አይፈረሱ ትልቅ ነው፣ ከሌላ ፈረስ ይበልጣል። ነጭ ነው፣ በጣም ነጭ። ጭራው ረጅም ሆኖ ተጎንጉኖ ጫፉ ላይ እንደ ሪባን አይነት ቋጠሮ ተቋጥሯል። አይማማሩ እርካቡን ረግጦ ገና ቁጭ እንዳለበት 2 የፊት እግሩን አንዴ ወደ ሰማይ አነሳና ጋለበ። አይ ሲያምርባቸው ስንዴውና ፈረሱ ከአይን እስኪሰወሩ ተከተልናቸው። ያን ፈረስ ማን ይቀመጠው ይሆን? ለመሆኑ ስንዴው ሸህዬ አገሩ ማን ይባላል? ክፍክፎ የራራጣ ቦረና ወሎ ኢትዮጵያ ያ በህይወቱ ሳለ ነበር። ዛሬ ስንዴው ሸህዬ በሚገኘው እንደዚህ አይነቱ ወግ ጨዋታ ውስጥና ዘፈኖች ውስጥ ነው። ስንዴው ሸህዬ ፈረሱ ነጭ ልብሱ ነጫጭ ይወረወራል እንደ ልምጭ። አያ ይቺ ድንቅ ግጥም ታላቅ እህቷን አስታወሰችኝ። ቀደም ሲል ስለዚህ አገር ጀግና የተዘፈነች ተደጋግማ በራዲዮ ሰምቻት በቃሌ ያስኳት። ቦረና 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 ገነቴ አብረከረከች ገባች በጉልበቴ። መክፈቿም አዝማቿም ናት። ስትቀጥል አገርህን ካሞጋገስክ በኋላ አገርህን ያበቀለቻትን ውቢት ወይም ያፈራችውን ጀግና ማሞገስ ማመስገን ማስዋብ ነውና የዘፈን ቁም ነገሩ። አሊ በለው መጣ ቦረና ደረሰ የፈረሱን ጭራ እየነሰነሰ ሰው እንደ ገለባ እያግበሰበሰ። አየህ አንዳንዱ አዝማሪ ደግሞ የምትቀጥለውን ነው አዝማች የሚያረጋት። አዝማች ማለት እየተደጋገመ